በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የስጦታ ልጆች የቅዱሳን የሰማዕታት የደናግል የመነኮሳት ወዳጆች ባሰባሰበንና ከዚህ ሰዓት ድረስ ባደረሰን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንዴት ሰነበታችሁ? እንደምንስ ከረማችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። እናመሰግነው ዘንድ የፈቀደልን የቅዱሳን አምላክ የእኛም አምላክ ስሙ ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። አትለየውምና የእናቱ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የእማምላክ የወላዲተ አምላክ ስሟ የተወደሰና የተመሰገነ ይሁን። የቅዱሳን ባለሟሎቹ እንደየስማቸውና እንደየክብራቸው ስማቸው የተመሰገነና ከፍ ከፍ ያለ ይሁን። አሜን። እግዚአብሔር ቢፈቅድና ቢወድ በዚች ሰዓት በዚች ደቂቃ የምንማማርበት ትምህርታችን የሚሆነው የዐቢይ ጾም በተመለከተ ሶስተኛውን ሳምንት ምኩራብ የሚል ይሆናል። ውድ የእግዚአብሔር ቤተሰቦች እንግዲህ ቅዱስ ያሬድ ባስተማረንና በነገረን መሰረት የዐቢይ ጾም ሳምንታት በ8 ይከፈላሉ። 8 ሳምንታት አሉት። የመጀመሪያው ሳምንት ዘወረደ ተብሎ የተሰየመ ሲሆን ትርጉሙም አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ወርዶ በድንግል ማርያም ማደሩን የሚያወሳ ነው። ይህ ቃል የተወሰደው ከዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ሲሆን ቃሉም እንደዚህ ይላል፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም የሚል ቃል ነው። አዎ ክርስቲያኖች፣ ይህ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ሲሆን ከሰማይ ከወረደው በቀር ማንም ወደ ሰማይ የወጣ የለም። ብዙ ቅዱሳን እንደነ ኤልያስ እና ሄኖክ ሌሎችም ቅዱሳን እንግዲህ ከምድር ወደ ሰማይ ወጥተዋል። ነገር ግን ከሰማይ ወርዶ ወደ ሰማይ የወጣ እርሱ ብቻ ኃያሉ የሁላችን ፈጣሪ የሆነ መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አዎ ለዚህም ነው ይህ ቃል የመጀመሪያው ሳምንት ዘወረደ ተብሎ የተነገረው በዚህም ምክንያት ነው። እግዚአብሔርም ሰውን ለማዳን ካለው ፍቅር የተነሳ መውረዱን ሰው መሆኑን የሚያበስር ይህ ሳምንት የመጀመሪያው ሳምንት ዘወረደ ተብሎ ተሰይሞ ነበረ። አዎ ቅድስት ቤተ ክርስቲያናችን ባሕረ ጥበባት ወይም ደግሞ በሁሉ ነገር የሞላች ጸጋው የበዛላት ይህ ቀረሽ የማትባል እንከን የሌላት ቅድስት ቤተ ክርስቲያናችን ዘወረደ ብላ የተሰየመችው ይህ የመጀመሪያው ሳምንት እንደነበረ ከዛም ያ ዘወረደም አልፎ ሁለተኛውን ሳምንት፣ ሶስተኛውም ሳምንት፣ አራተኛውም እንደዚሁ እስከ 8ኛው ድረስ የተለያዩ ስያሜዎች አሉት። ቅዱስ ያሬድ እንግዲህ ይህን ዘወረደ የሚለውን ዘወረደ መላእሉ ከላይ የወረደው እያለ በመዝሙሩ ያወሳል ነበረ፣ እያወሳውም ነበር። የመጀመሪያውን ሳምንት ማለት ነው። ክርስቲያኖች የመጀመሪያው ሳምንት እንዳለቀ ሁለተኛው ሳምንት ደግሞ ቅድስት ተብሎ ነው የተሰየመው። ቅዱስ ያሬድ ያስቀመጠልን ሁለተኛውን ሳምንት ቅድስት ነው። እንግዲህ ቅድስት የሚለው ቃል የስሙ ትርጓሜ ንጽሕት፣ ልዩ ማለት ነው። ይህ ማለት በዋናነት ይህ ቅድስት ተብሎ የተሰየመው የሚያተኩረው በሰንበት ነው። በሰንበታት በሁለቱ ሰንበታት በቅዳሜና በእሁድ እግዚአብሔር ቅድስት ብሎ ይጠራቸዋል። እነዚህ ሰንበታት ለምንድን ነው ቅድስት ያላቸው? እግዚአብሔር ቅድስት ያለበት ምክንያት ፍጥረታትን ሁሉ ፈጥሮ በመጀመሪያዋ ሰንበት በቀዳሚት ቀን እረፍት ስላደረገ የመጀመሪያው ቀዳሚት ሰንበት ቅድስት ተብላለች። ሁለተኛው ደግሞ አዳም ከበደለ በኋላ መድኃኒታችን ኢየሱስ ክርስቶስ ከልጅ ልጅህ ተወልጄ ከ5500 ዓመት በኋላ አድንሃለሁ ባለው ቃል መሰረት ክርስቶስ እኛን ለማዳን ከቅድስት ድንግል ማርያም ተወልዶ በመጨረሻም በዕለተ ሰንበት በእሁድ ቀን ስለተነሳ
ይችም ቀን ቅድስት ተብላ ትጠራለች። ስለዚህ ይህ የሚያሳየው የሰንበትን ቅድስና፣ የመጀመሪያው ሰንበት ቀዳሚ ሰንበት እግዚአብሔር ፍጥረታትን ፈጥሮ ሁሉ ስላረፈበት ሲሆን ሁለተኛው ሰንበት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ከሲኦል ከሞት የታደገን ስለሆነ ነው ማለት ነው። ስለዚህ እግዚአብሔር ሰባተኛዋን ቀን ባረካት ቀደሰትም እንዳለ ቅዱስ መጽሐፍ። ሰባተኛዋን ቀን ባረካት ቀደሳት ማለት ፍጥረታትን ሁሉ ፈጥሮ 22ቱን ስነ ፍጥረታት ፈጥሮ በሰባተኛው ቀን ስላረፈ ነው። እንግዲህ እግዚአብሔር ደክሞት የሚያርፍ ሆኖ ሳይሆን ለእኛ ለሰው ልጆች ሁሉ እረፍት ማድረግ እንደሚገባን፣ እረፍት ሲባል ደግሞ ልክ እንደ እስራኤላውያን የሰንበትን ቀን ስራ ባለመስራት እንደዚሁ ደግሞ በመተከዝ በመዋል ሳይሆን ነገር ግን መልካም ምግባራትን በማድረግ የታመሙትን በመጠየቅ የታሰሩትን ዋስ ሆኖ በማስፈታት እንደዚሁም ደግሞ የተቸገሩትን በማጽናናት መሆን እንደሚገባው ቅዱሳት መጻሕፍት ያስረዱናል። ለዚያም ነው ቅድስት የተባለው የተቀደሰ ስራ እንድንሰራበት፣ መንፈሳዊ አገልግሎታችን የምናበረታበት፣ በምስጋና የምንቆምበት፣ መልካም ጅማሮችን የምንጀምርበት ስለሆነ ቅድስት ተብሎ የሁለተኛው ሳምንት ተሰይሟል ማለት ነው። እንግዲህ ስለዚህ እግዚአብሔር ቅድስት ብሎ ይህንን ሰንበት ቅድስት ብለን እንድናከብር የሰጠን ዋናው ምክንያት እኛ ራሳችንን እንድንቀድስ። ክርስቲያኖች በዚህ በጾም ወቅት እንግዲህ ስንጾም ከእህልና ከውሃ ብቻ መሆን አይጠበቅብን። እጆቻችን ይጾማሉ፣ እጆቻችን ክፉ ነገር ከማድረግ እግሮቻችን ወደ መልካም ነገር ማቅናት እንጂ ወደ ተንኮል ወዳልሆነ መንገድ ባለመሄድ፣ ከንቱ ነገር ባለመናገር ምላሶቻችን ማጾም፣ አይኖቻችን ከንቱ ነገር እንዳያዩ፣ ጆሮቻችን ከንቱ ነገር እንዳይሰሙ፣ በዚህ ሁሉ በሀሳባችን በሐሌው በነቢብ በገቢር ከነዚህ ሁሉ ኃጢአቶች ራሳችን ልንጠብቅ ያስፈልጋል ማለት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በጴጥሮስ መልእክት ምዕራፍ 1 ከቁጥር 16 ላይ እንደተነገረ ማለት ነው። እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ነግሮናል። ስለዚህ እርሱ ቅዱስ ከሆነ እኛ ደግሞ የእርሱ ፍሬዎች፣ እርሱ ግንድ ስለሆነ እኛ ደግሞ ቅርንጫፎቹ ነንና ቅርንጫፉ ግንዱ ቅዱስ ሆኖ ቅርንጫፉ ደግሞ የተለየ ነገር መሆን ስለሌለበት ስለዚህ እንደርሱን ከእርሱ ቅድስና መማር ይጠበቅብናል ማለት ነው። ስለዚህ አንደኛውና ሁለተኛው ሳምንት በዚህ ልክ ነበር ስናይ የነበረው። እንግዲህ ዘወረደ ብለን እንግዲህ አምላክ ወደኛ መውረዱን የሰው ልጅ ለመፈለግ ወደዚህ ምድር መምጣቱን አየን። ሁለተኛም ደግሞ ቅድስት ተብላ የተጠራችውን አምላክ እኛን ሊቀድሰን ወደዚህ ምድር እንደመጣ ሊያድነን ሊታደገን ቅድስናን ሊያስተምረን ወደዚህ እንደመጣ ባለፉት ያለፉት ሳምንታት እነዚህ ላይ ነበረ የሚያተኩረው። እንግዲህ ወደ ዋናው ወደ ዛሬው ትምህርታችን ስንመለስ ምኩራብ የሚል ይሆናል። ሶስተኛው የአብይ ጾም ሳምንት ነው። ምኩራብ ማለት ምንድን ነው የሚለውን ነገር እንማማራለን። እንግዲህ የሚያስተምር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ ሁሉን የሚያስችል እግዚአብሔር ነው፣ እንድንኖር የሚያስችለን፣ እንድንናገር የሚያስችለን፣ በሁሉ ነገር ሁሉ እንድንመካ የሚያስችለን ኃያሉ አምላካችን ነው እና ወደ ምኩራብ የሚለው ትምህርታችን ስንሄድ ምኩራብ ብለን የምንጠራው የቃሉ ትርጉም የአይሁድ የጸሎት ቤት ማለት ነው። እንግዲህ በዚያም ዘመን የነበሩ በብሉይ ኪዳን ጊዜ የነበሩ አይሁዶች ይጠቀሙበት የነበሩት የጸሎት ቤት ምኩራብ ተብሎ ይጠራል። እኛ ዛሬ የጸሎት ቤት ብለን የምንጠራው ቤተክርስቲያን እንደምንለው ማለት ነው። እንግዲህ በዋናነት ይህ ምኩራብ ተብሎ የተጠራው ይህ ትምህርት የሚያተኩረው መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ስለማስተማሩ፣ ስለ ራሱ ስልጣን፣ እርሱ የበላይ እንደሆነ፣ እርሱ ኃያል እንደሆነ፣ እርሱ የሁላችን ፈጣሪ እንደሆነ፣ እርሱ የሁላችን መድኃኒት እንደሆነ ያስተማረበት ክፍል ነው ማለት ነው። በተለየ መንገድም ደግሞ የቤተ መቅደስ ቅድስናን በዛን ጊዜ አይሁዶች የምኩራብ ወይም ደግሞ የጸሎት ቤት ተብሎ የተሰየመውን ንግድ ይነግዱበት ነበረ። ልዩ ልዩ ንግዶች፣ እርግቦችን፣ ሁሉም ያለውን ነገር እየነገደ ነበረ ክርስቶስ ወደዚያ ቤተ መቅደስ በገባ ጊዜ። ስለሆነም መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ አስጠንቅቋቸው እጅግም ገስጿቸው ገርፏቸው ነበረ። እንግዲህ ይህን ቃል የምናገኘው ማቴዎስ 21:13 ላይ ነው። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት ገስጿቸዋል፣ አባሯቸዋል። ከቤተ መቅደስም
እንዲወጡ ገርፏቸዋል ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቤቱ የጸሎት ቤት ይባላል። እንግዲህ እኛ ሁላችን ክርስቲያኖች የቤተ ክርስቲያን አካሎች እንደሆንን የቤተ ክርስቲያን ክፍሎች እንደሆንን ሰውነታችን ሁሉ የጸሎት ምስጋናችን፣ ነገሮቻችን ሁሉ ለእግዚአብሔር የተገዙ ማድረግ ስላለብን በዚህ ልክ ትምህርቱ በውጭ ስላለው ህንፃዎች ብቻ ሳይሆን የእኛንም ሰውነት የመንፈስ ቅዱስ ማደሪያ መሆኑን በመገንዘብ በእኛ ላይ ያለውን ማንኛውንም ሂደት ከመንፈስ ቅዱስ ጋር ህብረታችን ማስተባበር ማጠንከር ያስፈልጋል ማለት ነው። ጌታችን በምኩራብ እንዳስተማረው ህመምተኞችን ይፈውስ ነበረ። እንደዚህም ደግሞ ህጉንም በተግባር ይተረጉምላቸው ነበር አምላካችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ ምንድን ነው የሚለው? ቦአ ኢየሱስ ውስተ ምኩራብ፣ ኢየሱስ ወደ ምኩራብ ገባ ተብሎ እንደተነገረ ይህም ጌታችን ወደ ህይወታችን መግባት አለበት። ኢየሱስ ክርስቶስ በዛን ጊዜ ወደ ነበረው ወደ ምኩራብ ወይ ደግሞ ወደ ጸሎት ቤት ገባ ተብሎ ተነግሯል። አዎ በእኛም ህይወት ምኩራብ ወደ ተባል ነው እኛ ክርስቲያኖች እኛ ሰዎች ወደ እኛ ሰዎች አምላካችን መድኃኒታችን ኢየሱስ ክርስቶስ መግባት አለበት። እኛ በሰውነታችን ካነገስ ነው እኛ ለእርሱ ከተገዛን ትእዛዛቱን ከጠበቅን ለእርሱ ከኖርን እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ብሎ እንደመከረን ከእርሱ ጋር ከኖርን በህይወት ከመሰል ነው። አዎ እግዚአብሔር በምንም ነገር እርሱን ማሳፈር የለብን። ብርሃናችሁ ሁሉ በሰው ፊት ይብራ እንዳለ አምላካችን መድኃኒታችን ኢየሱስ ክርስቶስ የምንሰራው ስራ በሰዎች ፊት ጎልቶ እንዲታይ፣ ምክንያቱም የእርሱን ስም ማሰደብ የለብንም፣ መጠንከር አለብን ማለት ነው። ስለዚህ ሶስተኛው ሳምንት ምኩራብ ተብሎ የተሰየመው በዚህ መንገድ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ አይሁድን እንዳባረራቸው፣ እንዳስተማራቸው፣ እንደገሰጻቸው ከዚህም ባለፈ ደግሞ ቤቴ የጸሎት ቤት ይባላል ብሎ አስተምሯቸው ነበረ ማለት ነው። ስለዚህ ያንን ሁሉ ያደረገው በዚህ ዘመን ለምንኖር ክርስቲያኖች ዘወረደ ስንል እንግዲህ በዛን ጊዜ አንድ ጊዜ ወርዶ መውረዱን አንድ ጊዜ ወርዷል። ነገር ግን ዘላለማዊ ሕይወትን ሊሰጠን እንደሆነ ያንን ዘላለማዊ ሕይወት ደግሞ የሚቋረጥ እንጂ የማይቋረጥ እንጂ በዛን ጊዜ ብቻ ተፈጽሞ ያበቃ ስላልሆነ መታሰቢያነቱ ለዘላለም የሚኖር እንደዚሁም ደግሞ ወደዚህ መጥቶ በቅድስናው ስለቀደሰን ቀድሶንም ደግሞ እኛ ያንን ቅድስናውን ማስቀጠል እንዳለብን ሊያስተምረን ስለወደደ ነው ማለት ነው። ውድ የተዋሕዶ ቤተሰቦች ይህንን ድምፅ የምትሰሙ በዓለም ሁሉ ያላችሁ ክርስቲያኖች ሆይ ይህንን ድምፅ አቤቱ ለሌሎች እንዲደርስ ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እንድትጽፉልኝ በሌላም ጊዜ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ለሌሎችም በማጋራት ሼር በማድረግ ዘመኑ የሚዋጀውን እንግዲህ ዘመኑን ዋጁ እንደተባለ በዚህ ዘመን ከፍተኛ የሆነ የማህበራዊ ሚዲያ ተጠቃሚነት ስላለ የበዛበት ስለሆነ ሁላችንም በያዝነው የእጆቻችን ስልኮች እንደዚሁም ደግሞ ልዩ ልዩ የሶሻል ሚዲያ ተጠቃሚዎች ስለሆንን ለሁሉም እንዲደርስ ሼር በማድረግ እንድትተባበሩን በእግዚአብሔር ስም እንጠይቃችኋለን። ያስተማረን የመከረን እስከዚህም ሰዓት ድረስ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።